ምንም አትበለኝ። ለካ እስካሁን ያቆየኸኝ አደይ ስትወጣ የቤት ሰራተኛ ልታደርገኝ ነበር። ቤዛ አትጩይ። እጮሃለሁ። ለምን ደሞ አልጮኸው? ቆይ የቤት ሰራተኛ ናት ብለህ ከእናትህ ጋር ስታስተዋውቀኝ ምን እንዲሰማኝ ነበር የጠበቅከው? አሁን ከዚህ ቤት ይዘኝ ውጣ። ወዴት ነሽ? እሺ መውጣ እጃለሁ። ባርኪ መቼስ እዚህ ቤት ውስጥ ለእናትና ለእህትህ ሰራተኛ እንደሆነ አትፈርድብኝም። ይኸውልሽ ቤዛ ተረጋጊ። እኔም ካንቺ እኩል ነው ማየ እንደዛ ስትል የሰማሁት። ይሄ ሁሉ የፍቅር ስራ ነው። አዎ ነገር ግን እንደዚህ መሆኑ ጥሩ ነው። እማዬ ፍቅረኛ ነች ማወቅ የለባትም። ለምን ደሞ አታውቀው? በእኔ ታፍርብኛለህ ማለት ነው ባርኪ? ኧረ ተይ ቤዛ፣ እንዴት በእኔ ያፍራል ብለሽ ታስቢያለሽ? ታዲያ ምንድን ነው የምትለኝ? እንዴ ከእናቴ ጋር ከዚህ በፊት አስተዋውቄሽ አላውቅም። ፍቅረኛ ነች አታውቅም። ደግሞ እኔና አንቺ ምን አለን? እጮኛ አይደለሽም፣ አላገባሁሽ። በዛ ላይ ደግሞ እዚህ ቤት እንደምትኖሪ እማዬ ካወቀች ይደብራታል። ለአንቺም ራስሽን የምታስነቂው። ስለዚህ ፍቅር ያመጣችው ሀሳብ አሪፍ ነው፣ እዚህ ልትኖሪ ይረዳሻል። እና ሰራተኛ ሆነሽ ኑሪ እያልከኝ ነው ባርኪ? አዎ ቤዛ፣ ነገሮች እስኪስተካከሉን አደይ እስክትመለስ ድረስ ይህን ነገር መቼስ ይዞ መቆየት አይከብድሽም። በዛ ላይ ደግሞ ፍቅር እነግራታለሁ፣ ታግዝሻለች። የእሷን ማዘን ተወውና ከዚህ ቤት ይዘኝ ውጣ በቃ። ወይ በቃ ለምን እናትሽ ጋር አትሄጂም? እዛ ሆኜ አራጣ አበዳሪዎቹ ሲመላለሱ ማየት አልችልም። አሁን ቶሎ ጨርስልኝና ወደ ቤቴ ልመለስ። ቤዛ ትዕግስት ይኖርሽ። እናትሽ ጋር ተጅኝና ሁሉም ነገር እዛ ጨርሰን እንመጣለን አላልኩም? አንቺ እስካሁን እዚህ ነሽ እንዴ ያለሽው? በይረከቦቱን ሰጅና ቀራርቢ። ገና ጀበናውንም አልጠርሽም? እኔ ነኝ ያዘገዩት ማይ። ያው ቤታችን ውስጥ ያለው ነገር እያሳዩት ነበር። ይቅርታ ማይ። በል በቃ አንተ ውጣ፣ እኔ ያሳያታለሁ። እሺ በይረከቦቱን ይዘሽ ሂጂ። እሺ ቤዛ። አቤት ማይ። ከዚህ በፊት ግን ቡና ፍለሽ ታውቂያለሽ? አዎ ለእናቴ እኔ ነኝ ሁሌ ቡና ማፈላላት። ሁኔታሽን ግን ዝም ብዬ ሳየው ስራ ሰርተሽ የምታውቂ አይመስለኝም። አንቺ ከብረትሽ ጓደኛዬ ቤት ወስድሻለሁ። ያው እዚህ አደይ እስከምትመለስ ድረስ ነው የምትቆየው። የት ነው የምትወስጂኝ? ጓደኛዬ ቤት ትገቢያለሽ። ለምን? ማለቴ እዚህ ቤት ውስጥ ለምን ደሞ አልቆየው? ይሄ ቤትማ ያንቺ አይደለም፣ ለጊዜው ነው እንጂ። ለጊዜው ማለት? አደይ እስክትመለስ ብዙ ጥያቄ መጠየቅ ትወጃለሽ መሰለኝ። በያውን እጂ አደይ ምን ውስጥ ገብተሽ ይሆን? አባትሽ እሳችሁት ዝም ብሎሽ ይሆን? እማዬ ተኝታለች። ምን ነው ፈለከ? ምን ሆነ ነው? አመማት እንዴ? ኧረ አላመማትም፣ ግን ትንሽ ትኩሳት አላት። እማዬ ተኝታ ነው እንዴ? አዎ። ምን ብለሽ ነው አደይን ያስወጣሻት? እንዴት ውጣ ብዬሻለሁ? አላልሽኝም እማዬ? እና ምን ይሁን ብለሽ ነው ያስወጣሻት? ራሷ እኮ ናት የወጣችሁ እማዬ። ሁሉንም ነገር ሊዲያ ነግራኛለች። ከአደይ ጋር ምንድን ነው ያያያዛችሁ ነው? ወይስ ለአንቺ ሲል ሰራተኛ እዚህ ቤት አይምጣ? ኧረ አንድ በሉልኝ። እኔ ራሱ ገና ከመግባት ያልቻልኳትም ለባርኪ ብዬ እንጂ እዚህ ቤት ውስጥ የቆየሁት። እዚህ ቤት ውስጥ መኖር ከባድ ነው። አንቺ አልተጠየቅሽም፣ ውልቅ ማለት ትችያለሽ ወሬኛ። ፍቅር፣ ሁለተኛ ከማንም ጋር አፍላፊ እንድትካፈች አልፈልግም። አሁን መኝታ ቤትሽ ግቢና እረፍት አድርጊ። እሰይ የታባሽ። አንቺ ደግሞ ፍቅርንም ሆነ እዚህ ቤት የሚመጡትን እያንዳንዱን እንግዳ እንድታከብር ይፈልጋለሁ። እዚህ ቁጭ ብለሽ አፍሽን አትክፈቺ። እናንተ ደግሞ አደይን የገባችበት ገብታችሁ ይዛችሁልኝ እንድትመጡ ፈልጋለሁ። እማዬ አደይ እዚህ ቤት ውስጥ የምትኖር ከሆነ እኔ እዚህ አልኖርም፣ አባቴ ጋር እሄዳለሁ። አንድ ቀን የተወደቅሽ ብሎ የማይጠይቅሽን አባቴ ስታታፍሪ። አሁን ያልጨረስነው ብዙ ነገር አለ። ግቢና መኝታ ቤትሽ ረፊ፣ በኋላ እንነጋገራለን። እታለም አደይን መፈለግ ይኖርብናል። ለአደይ እኮ አይገባትም። በዚህ ሰዓት የተተኝ ነው ዴቭ። እንዴ ተረጋጋ እንጂ። ነገ በጠዋት የሆነ ነገር ለማድረግ እንሞክራለን። አዎ ልጄ፣ አሁንም እየመሸ ነው። ማንሽ ቤዛ፣ ቡናው አልፈላም እንዴ? እየፈላ ነው ማዬ። እኔ አላምንም። ቤዛ ቡና እያፈላሽ ነው? አብሽን እዚህ ጋር አንቺ ደግሞ ስራዬን ልስራበት። ቶሎ ፈጠን አድርጊው። ከጀመርሽ ስንት ሰዓት ሆነሽ? እዩልሽ፣ እኔ ስነ ምግባር የሌለው ሰው ደስ አይለኝም። እዚህ ቁጭ ብለሽ ከሁሉም ጋር አፍሽን አትካፈች። በፍቅር የተቃጠልኩት ይበቃኛል። እዚህ አረ ማሂ፣ ቤዛ እኮ ፊት ለፊት ስለምትናገር ነው እንጂ በጣም ጥሩ ልጅ ነች። በእውነት ትወጃታለሽ ማሂ። አደይ የኔ
ቆንጆ አቤት። እስኪ ምን አለበት እንደዚህ አቆላምጬ እየጠራሁሽ ወይ ብትይ። ያለመደብኝን ከየት ላምጣ? በፊት ግን ትዝ ይልሻል አዳይ ብዬ ስጠራሽ ወይ ትይኝ ነበር። ከፈቀድኩሽ በኋላ ግን ኩራት መሆኑ ነው። ኧረ ተው ዴቭ፣ እንደዛ አትበል። እና ምን ልበል? ታውቂያለሽ አንቺ አጠገቤ ባትሆኝ ምን ልሆን እንደምችል አላውቅም። አንቺ አጠገቤ ካለሽ ብርታት ይሰማኛል። እሺ በቃ አሁን እረፍት ለማድረግ ሞክር። በጠዋት ሄደን ፖሊሶችን እናናገራቸዋለን። እሺ እኔና አንቺ እንጋባ። እኛማ ገና ብዙ ነገር ይቀረናል። ከእነሱ ጋር አንወዳደርም። እነሱ እኮ ከልጅነታቸውም አብረው ስላደጉ ብዙ ነገር ስላሳለፉ አብሮ መኖር አይከብዳቸውም። እሱማ ምን ብናደርግ ይሻላል? ግራ ገባኝ እኮ። ልጄ የኔ አደይ። ወይማ ምን ነው የተፈጠረ ችግር አለ? አይ ምንም ችግር የለም። ኧረ ምንም የተፈጠረ ችግር የለም። እና እማዬ ምን ነክቶሽ ነው? እንደው ልጄ ይቅር በይ። ከምንም ላስጠልሽ ልጠብቅሽ አልቻልኩም። እናንተ እኮ ይሄን ኑሮ አይገባችሁም። እንደው ይቅር በይ ልጄ። እንዴ እማዬ አንቺ ምን አደረግሽ? እባክሽ ራሽን አትውቀሽ። እንደውም እኔ ነኝ አንቺን ይቅርታ መጠየቅ ያለብኝ። ከሞቀ ኑሮሽ ከሞቀ ትዳርሽ አውጥቼ እንደዚህ ብቻሽን ተሸሽገሽ እንድትኖር ያደረግኩሽ። አይ እኔ እሱ መቸገሬ ልጄ። አባትሽ ኖረም አልኖረም እኮ ዋጋ ቢኖረው ኖሮ ተው ያልኩትን ነገር ይሰማኝ ነበር። መች እንደሚስት ሰማኝ። እማዬ አንቺ እኮ ለእኔ ያደረግሽልኝና የሆንሽልኝ ነገር እንደዚህ በቀላል ቃላት የሚገለጽ አይደለም። ብቻ ፈጣሪ እድሜ ሰጥቶሽ ውለታሽን ለመክፈል ያብቃኝ። አውቃለሁ እኮ መክፈል እንደማልችል፣ ግን በቃ ሁሌም ደስተኛ ሆነሽ ኖሪልኝ። እንደው ፈጣሪ የልብሽን መሻት ይሙላልሽ ልጄ፣ ያሳካልሽ፣ ሙሉ ይስጥሽ። አሜን እማዬ። እንዲች ብለሽ ሀሳብ አይግባሽ። ደግሞ እኮ ላንቺ መቸገርና ጭንቀት የሚገባሽ እናት አይደለሽም። ደግሞ ነው ያለሁልሽ። ሁሌም ደስተኛ ሆነሽ ኖሪልኝ። አሁን በቃ እንግባ። አንቺ ከጎኔ እያለሽ የአይኔ አበባ ብሌኔ ካጠገቤ እያለሽ ኧረ ምን ይቸግረኛል ብለሽ ነው? ኑሪልኝ። እንደው አባቷ እሷን ፍለጋ እዛ ከተማ ለከተማ ይንከራተታል። እሷ እዚህ መታ ከእናቷ ጋር ልትኖር። ጉድ እኮ ነው። በል አሁኑ ለጋሼ ደውልና አሳውቃቸው። ልክ ነህ፣ ማሳወቅ ነው። ልክ ነህ። አዎ ጫኔ፣ የአደይ እዚህ መምጣት እኮ ለእኛ ትልቅ እንጀራ ነው። ሌላ ሰው ሳይቀድመን መቅደም አለብን። አዎ ጥሩ ይከፍላሉ እኮ፣ ጥሩ ነው የሚከፍሉት። ኋላሳ እንዲሁ በብላሽ ደውልልሃለሁ እንዴ? ሰማሁኝ። አደይን ያጫት እኮ የመንደራችን የቀያችን የጌታ ልጅ እኮ ነው። ማን ሆነና? ወይ ግን እሷ ምን ሆና ነው እንዴ? ሴቱ ሁሉ ካላጨኝ ስትል እሷ አሻፈረኝ ብላ አባቷ እንደዚህ ችግር ውስጥ የከተተችው። እኔማ ከተማ አንዱን ወዳ የኮበለለ ይመስሎኝ ነበረ። ምን ዋጋ አለው እንዴ? ሰማሁ። አሁን የጌታ ልጅ እዚህ ማግባት ማትፈልግ መታጨት ማትሻ ማን ሴት አለች? ግን ምን ሆና ነው? ግን መካሪም ጓደኛ ያላት? እዲያ ምን መካሪ ያላት? አንድ ጓደኛዋ የመንደሩ ሴት አሁን ወሬኛ አሸናፊ ነው። ሌላው ደግሞ የጋሽ ከፋለ ልጅ አበልጃቸው ነው። ምን ሰው አላት? ለነገሩ ልጅቷ አይዋዛ አይደለችም። ኧረ ሰማሁ። ኧረ እሷ ምንም አታውቅ ንጡ ስለሆነች እኮ ነው። እና የጌታ ልጅ በምን ያጫት ይመስልሃል?